ጤና ይስጥልን ተመልካቾቻችን፣ ዛሬ ክፍል 7 ስለ ቤዚክ ኮምፒውተር ኖሌጅ የምናይበትን ቪዲዮ ነው ይዤ የመጣሁት። ባለፈው ፋይል ኤክስፕሎረር ላይ ፋይላችንን ፎልደራችንን እንዴት ክሬት እናደርጋለን፣ ያንን ደግሞ ኦርጋናይዝ የምናደርግበትን መንገድ ለማየት ሞክረን ነበረ። ዛሬ ግን ክሬት የተደረጉ ፋይሎችን ፎልደሮችን እንዴት ሬኔም እናደርጋለን፣ ደግሞ እንዴት ዲሊት እናደርጋለን፣ ዲሊት ያደረግነውን ደግሞ ተሳስተን ከሆነ እንዴት ሪስቶር እናደርጋለን፣ ደግሞ ማንፈልገው ከሆነ ከሪሳይክል ቢን ውስጥ ያው ዲሊት ሲደረግ የሚገባው ሪሳይክል ቢን ውስጥ ነው እና ከዛ ደግሞ እንዴት ነው ፐርማነንትሊ ዲሊት የምናደርገው የሚለውን ደግሞ ፋይሎችን ከአንድ ፎልደር ወደ አንድ ፎልደር እንዴት ነው ሙቭ የምናደርገው፣ ፎልደሮቹን ራሳቸው እንዴት ነው ሙቭ የምናደርጋቸው፣ ኮፒ አድርገን እንዴት ነው ፔስት የምናደርገው፣ እንዴት ነው ኮንትሮል ኤክስ አድርገን ወደ አንድ ፎልደር ውስጥ ወደ አንድ ቦታ ይህን የመሳሰሉ ከቴርሚኖሎጂዎች አንስተን እስከ ፋንክሽናል ቴክኒካል የሆነውን ፓርት ዛሬ እናያለን። ወደ ስክሪን ወደ ፋይል ኤክስፕሎረራችን ልውሰዳችሁ። ፋይል ኤክስፕሎረር እኔ አሁን ፒን ስላደረኩት ባለፈው እንዳልኳችሁ እዚህ ጋር ነው የምናገኘው። ይኔ እናንተ ከሌለ ሰርች ታደርጋላችሁ እዚህ ጋር ፋይል ኤክስፕሎረር ብላችሁ እንደ ማንኛውም ከዴስክታፓችሁ የምትፈልጉትን ነገር እዚህ ጋር መታችሁ ፋይል ኤክስፕሎረር ስትሉት ከላይ ይመጣ ፋይል ኤክስፕሎረር ከዚህ ጋር ይከፍትላችኋል። አሁን ሁለት ዊንዶ ነው የሚከፈተው። ሁለት ስለከፈትኩኝ ይሄንን ማክሲማይዝ እናድርገው። አሁን ጀስት ባይ ዲፎልት ያሉ ፎልደሮች አሉ። አሁን እዚህ ጋር ዶክመንት ላይ ነው በአብዛኛው እኔ የወርድ ዶክመንት፣ ኤክሴል፣ ፓወርፖይንት እንደዚህ አይነት የመሳሰሉ ዶክመንቶች የማስቀምጥበት ቪዲዮ ዲፎልት ፎልደር ውስጥ ፎልደር እየሰጠሁኝ እዛ ውስጥ በማስቀምጠው ብያችኋለሁኝ። ዛሬ ግን ለቴስት ለምሳሌ እዚህ ጋር መጥተን አንድ አዲስ ፎልደር ወይም ደግሞ ክሬት የተደረገ ፎልደር ለምሳሌ እንሂድና ወይም አዲስ ፎልደር እንዳልኳችሁ ክሬት እና ኒው ፎልደር ቤዚክ ኮምፒውተር ብዬ ስጽፍ ኮምፒውተርስ ብዬ ኤስ ጨመርኩበት ተሳስቼ ፓርት 7 ነው አይደል ላይ ዛሬ እሱን እንዲሰጠኝ እና እዚህ ጋር ግን ኤስ ጨምር ያለሁኝ። ከዛ ይሄን ሪኔም ማድረግ ፈለግ እንደዚህ ሪኔም ማድረግ ፎልደር ላይ ወይም ፋይል ላይ ሪኔም ስታደርጉ ደብል ክሊክ ወዲያው ካደረጋችሁት ይሄን ፎልደር ነው የሚከፍትላችሁ። እዚህ ጋር ያለው ብሬድ ክራም ይባላል። ይሄንን ወይም ፋይል ፓዙን አሁን የመጀመሪያው ዋናው አለ። ከዛ ዶክመንትስ ነው ይሄ ዶክመንት የሚለው ፎልደር አለ። እዛ ውስጥ ነው እነዚህ ሁሉ ፎልደሮች ያሉት። እዛ ውስጥ ያንዳንዱ ፎልደር ደግሞ ፋይል አለው አይደለ? ይሄንን አሁን ክሊክ ባረገው ይከፍተዋል። ዶክመንት ውስጥ ይሄን ፎልደር ልትከፍቺ ነው ብሎ እንደገና ያሳያል። ሰብ ፎልደሩን እዚህ ውስጥ ክሬት እንዳደርግ ወይም ደግሞ ፋይል ክሬት እንዳደርግ ይከፍትልኛል። እኔ ግን የፈለግኩት ይሄንን ስሙን ሪኔም ለማድረግ ለዚህ ደብል ክሊክ ወዲያው ሳይሆን የምታደርጉት አንዴ ክሊክ አድርጋችሁ ቆይታችሁ ወዲያው እንዲህ ክሊክ ታደርጋላችሁ ማለት ነው። እዚህ ጋር ኤስን ለማስተካከል እዚህ ጋር መጥተን እንደዚህ ወዲያው ክሊክ ሳይሆን የምታደርጉት ጠብቃችሁ ነው። አንዴ ክሊክ አድርጋችሁ ከዛ ለማስተካከል ሪኔም ማድረግ ያስችላችኋል ማለት ነው። ኤስ ከዚህ ያጠፋዋል እና እዚህ ጋር መጥተን እንደገና አሁን ፋይል እዚህ ጋር ክሬት ማድረግ እንችላለን። ለምሳሌ ኒው ብዬ የፎልድ አንድ ማይክሮሶፍት ወርድ ዶክመንት ባይ ዲፎልት እንደዚህ ብሎ ይመጣል። እዚህ ጋር ቤዚክ ኮምፒውተር እዚህ ጋር አሁን ኤስ አውቄ ነው የምጨምረው ፓርት 7 አልኩት። ኤስን አሁን እንደዚሁ የተሳሳታችሁት ነገር ሌላ ሊሆን ይችላል። እዚህ ጋርም ሲሆን እንደዚሁ ቆይታችሁ ስታደርጉት ራሱ እንዲያስመርጣችኋል። አሁን ይሄንን ከመረጠላችሁ በኋላ ከነካችሁ እንዳለ ነው የሚያጠፋባችሁ። ለዚህ የምትፈልጉትን እዚሁ መጨረሻ ላይ ማድረግ ከፈለጋችሁ እሱኑ ራሱ ክሊክ ታደርጉታላችሁ ይመልሳችኋል። ግን እዚህ ጋር አሁን እኔ ኤስ ጋር ከሆነ ስለሆነ መምጣት የፈለግኩት ኤስ ጋር ሁሉንም ከማጠፋና እንደገና ከምጽፍ ኤስን ብቻ አጥፍቼ እንደዚህ ሪኔም እናደርጋለን ማለት ነው። አንደኛው ይሄ ነው። አሁን እዚህ ጋር ብዙ ፎልደሮች አሉን። እዚህ ውስጥ ደግሞ ብዙ ፋይሎች እያንዳንዱ የምከፍተው ብዙ ፋይሎች አሉ። አሁን ለምሳሌ የራሳችን አሁን ክሬት ያደረግነውን ፋይል እዚህ ጋር አሁን እዚህ ውስጥ ይሄንን ከዚህ ጋር መጥተን ሰርች ማድረግ ፈለገ። ይሄንን ሰርች ማድረግ ከዚህ ከፋይል ኤክስፕሎረራችን ሰርች የምናደርግበት ቦታ ፋይሎቻችንን ፎልደሮቻችን ከዚህ ነው። ስለዚህ አሁን እዚህ ጋር መጥቼ ቴስት ብዬ ስለው ይኸው ከላይ ያመጣልኛል ማለት ቴስት ብዬ ምንድን ነው ስም የሰጠሁት እዚህ ጋር ቤዚክ ኮምፒውተር ነው የሚለው። ለዚህ መጀመሪያ ስሙን ስሰጠው በትክክል ቤዚክ ብዬ ስል ገና ቤዚክ ስል ፋይሉን ያመጣልኛል፣ ሁሉንም ያመጣልኛል። እኔ በምፈልገው ቤዚክ ብዬ ኮምፒውተር ፓርሲያው ይሄ አሁን መጨረሻ ላይ ዛሬ 3:23 ዛሬ ክሬት በ13 ነው ይሄ ቪዲዮ የተቀረጸው። ይሄን ያመጣልኛል ማለት ነው። እዚህ ጋር እንደዚህ ፋይሎቻችንን ፎልደሮቻችንን እንደዚህ አሁን መጣችሁ በጣም ብዙ ፎልደር ቢኖራችሁ እዚህ ጋር መጥቻ አሁን ለምሳሌ ፕሮጀክት ብዬ እዚህ ጋር ብጽፍ ወደ ላይ ፕሮጀክት የሚል ይኸው ከላይ ይመጣልናል። እንደዚህ ነው የምትፈልጉትን ፋይልና ፎልደሮቻችንን ሰርች የምታደርጉ። ሌላ ፋይሎቻችንን ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ። አሁን እዚህ ውስጥ ፋይል ክሬት አድርገናል። ይህም ፋይል ወደዚህኛው ፎልደር ወደ ዴስክታፕ ፎልደር ማምጣት ብንፈልግ ይህንን እንመርጠዋለን። እቺ መመረጫ ልክ እንዲህ ስናደርግ መመረጫ ሴሌክት ያደርገዋል። ከዚህ ኮፒ አድርጌ ወደ ሌላ ቦታ መውሰድ ፈለግ ወይም ደግሞ ሙቭ ማድረግ ፈለግኩኝ። ከዛ አሁን ይህን ኮፒ
ማድረግ ከሆነ የፈለኩት ይሄንን ኮፒ ሚል ያስመርጠኛል። ወይም ደግሞ ሁለተኛው አንደኛ ከዚህ ያለ ሪባን ናት ከላይ ያለው ነገር ሪባን ይባላል መምረጥ እንችላለን። ካልሆነ ደግሞ ራሱን ራይት ክሊክ ራሱ ላይ ራይት ክሊክ እናደርጋለን። ራሱን ያመጣል። እንደገና ደግሞ በጽሁፍም ያመጣልናል ማለት እዛ ይሄንን ኮፒ ብዬው እሺ እዚህ ጋር ዴስክታፕ ላይ መጣና እዚህኛ ውስጥ ነው ፔስት ማድረግ የፈለግ ራሱ እዚህ ጋር ፔስት የሚለው ይመጣል። ሌሎቹ ግሬድ አውት ሆነዋል። እነዚህ ጀስት አይታችሁት ከሆነ አልበሩ ፔስት ማድረግ ያው ኦልሬዲ ፔስት ኮፒ አድርገሻል እዚህ ፔስት ልታረጊ ነው ማለት ነው። ይዞልኛል ራሱ ፔስት ሳረገው እዚህ ጋር የቅድሙ ፔስት ያደርግልኛል። አይ ከዚህ ጋር ደግሞ እንዲኖር አልፈልግም ተሳስቼ ነው እዚህ ጋር ያመጣሁት ወይም ደግሞ ከዚህ ሌላኛውን አንድ ይሄን እዚህ ጋር መኖር የሌለበት ፋይል ነው። ስለዚህ ይሄን ትመርጣላችሁ። ሁለቱንም ሳይሆን አንዱን መምረጥ የፈለግኩት ስለዚህ ሁሉም ይበራል። ምን ልታረጊ ፈልገሽ ነው ይለኛል። ሁሉም ይበራል። አንድ ማለት የምፈልገውን እመርጣለሁ ማለት አሁን ግን አይ ከዚህ ላይ ሌላ ፎልደር ላይ መውሰድ ነው የፈለግኩት ብላችሁ ስትሉ ይሄንን ትመርጣላችሁ። ወደ ምትፈልጉት ዶክመንት ቅድም የነበርንበት አሁን ወደዚህ ሄጄ ከፍትና ይወስደኛል። ከዛ እዚህ ጋር መጥቼ ፔስት አደርገዋለሁ ማለት ነው። የቅድሙ አሁን እዚህ ጋር ይመጣል። የነበርንበት አሁን ብንሄድ ፋይል አይኖርም ማለት ነው። እዚህ ውስጥ የነበረው ፋይል አይኖርም። ቅድም ወስደነዋል፣ ወደዚህ አምጥተነዋል። ወደዚህ አምጥቼዋለሁ። ስለዚህ ከት ማለት ካለበት ቦታ ሪሙቭ አድርገህ ወደ ሌላ ቦታ ወሰድልኝ ማለት ነው። ኮፒ ማለት ደግሞ እዛው አሁን እዚህም ይኖራል። አሁን እዚህ ጋር መጥቼ ይሄንን ኮፒ ባረግ እዚህም ጋር ይኖራል። እዚህ ጋርም ደግሞ መጥቼ ፔስት ሳረገው እዚህ ጋር ኮፒ አርጌዋለሁ ከዶክመንቱ መጥቼ እዚህ ይሄንን ኮፒ አረኩት። ከዛ በኋላ መጣሁና አሁን ያለሁት ቤዚክ ዶክመንት ቤዚክ ኮምፒውተር ፓርት 7 ላይ ነኝ ያለሁት። ዴስክታፕ ላይ መጣሁኝ። እዚህ ጋር መጥቼ እንዲ ራይት ክሊክ አድርጌ ፔስት የሚለው ይመጣልኛል። ከላይ ፔስት ሳደርግ ፋይሉ ውጭ ይሆናል ማለት። ከዛ ይሄንን ድራግ ኤንድ ድራፕ ደግሞ ማድረግ ውጭ ነው ያለው። ወደ ውስጥ ደግሞ ወደዚህ ማስገባት ስትፈልጉ ይሄን ሴሌክት ታደርጉና በማውሳችሁ ሆልድ ታደርጉታላችሁ። በማውስ በሁለት ጣታችሁ ትይዙና ሙቭ ወደዚህ ሙቭ ቱ ቤዚክ ኮምፒውተር ወደዚህ ነው። ወይ ወደዚህ ደግሞ ስመጣ የሚቀጥለውን ፎልደር ስም ይሰጠኛል። ወደዚህም ስመጣ ወደሚቀጥለው ፎልደር የት ነው የምታረጊው ብሎ በትክክለኛ ማስገባት የምትፈልጉበት ቦታ ላይ እዚህ ጋር ከሆነ ወደዚህ ሙቭ ያደርግልኛል። እዚህ ጋር ገብቼ አሁን ሳይ አለ ማለት አሁን በዚህ አይነት ነው ስምሪን ማድረግ ሙቭ ማድረግ ኮፒ ፔስት ማድረግ እነዚህ ናቸው ማለት። አሁን ደግሞ ፋይሉን ይሄንን ዲሊት ማድረግ ፈለግ መረጥን አንፈልገውም በቃ ይሄን ፋይል ስል እዚህ ሪሳይክል ቢን ይባላል። ከቨር ሳደርግ ዲሊት ወይም ሪሳይክል ቢን ይሄን ዲሊት ያደርግልኛል። ተሳስቼን ያጠፋው እና መመለስ ፈልጋለሁ ስል ሪስቶር ማድረግ ፈለግኩኝ። ይሄ መጣና ሪሳይክል ቢኔ ጋር ሄዳለሁኝ። አሁን መጨረሻ ላይ ይሄንን ነው ዲሊት ያደረኩት። ከዛ ሪስቶር ይሄን ልክ ስመርጠው ሪስቶር የሚል ልክ ሪሳይክል ቢን ላይ ሪስቶር እንዳደርግ ከዛ ይሄንን ሪስቶር አደርገዋለሁ ማለት ነው። ይሄንን ወደ መፈልግበት ወዴት ራሱ ልክ ሪስቶር ስለው ወደ መፈልግበት ቦታ ሪስቶር ያደርግልኛል ማለት ነው። ይሄንን መረጥኩኝ ቺን ሴሌክት አደረግኩኝ። ከዛ ሪስቶር ሚል መምጣት አለ። አሁን ይሄን ሴሌክት አድርጌ ሪስቶር ዘ ሴሌክትድ አይተምስ ሪስቶር ያደርግልኛል ማለት ነው። ሶ እንደዚህ አድርገን ከዛ ደግሞ አይ እኛ እዚህ ውስጥ ያለውን ነገር በጠቅላላ አሁን እዚህ ያለሁበት ሪሳይክል ቢን ውስጥ ነው። ይሄን ነገር ሁሉ ፐርማነንትሊ ቅድም አሁን ለምሳሌ ተመልሼ ፋይሉ ላይ ፋይል ኤክስፕሎረር ላይ እንመለስና ሪስቶር አደረገልኝ። አይ ዲሊት ነው ማድረገው። አሁን አልፈልገውም ተሳስቼ ነው የመለስኩት። መለስ ነው አጠፋ ነው። የት ይሄዳል? ሪሳይክል ቢን ላይ ይሄዳል። ሪሳይክል ቢናችን ጋር እንመለስ። አሁን መጣን እንደገና ይመልስና ዲሊት አድርጎ ሪሳይክል ቢን ጋር እንሂድና ከዛ ኦልሬዲ ተከፍቶልናል። ይሄ ኦልሬዲ ስላለ ነው ሪሳይክል ቢኑ ጋር ከዛ ይሄንን እንዳለ አልፈልገውም ብዬ ስል ይሄን መርጬ ከዚህ አሁን ያለነው የት ጋር ነው? ሪሳይክል ቢን ከዚህ ካጠፋ ነው ፐርማነንትሊ ይጠፋል ማለት ነው። ይሄን አድርገን የስ ስለዋለሁ። ፐርማነንትሊ ልታጠፊ ነው አዩ ሹር ፐርማነንትሊ ዲሊት ልታደርጊ ነው ይለኛል። የስ ስለዋለሁ ወይ ማለት ነው። አሁን እነዚህንም ሌሎችንም ማልፈልጋቸው ከሆነና ከዚህ እንደዚህ ዲሊት ሳደርገው እንደዚህ አዩ ሹር ልታጠፊ ሁለት አይተም ልታጠፊ ነው ይለኛል። የስ ስለዋለሁ ከሪሳይክል ቢን እንደዚህ ነው የምናጠፋው ማለት ነው። እስቲ ፓወርፖይንቱ ላይ የቀረን ኮንሰፕት ካለ ማለት የመጀመሪያ እንዴት ሪኔም እንደምናደርግ አይተናል። ዲሊት ማድረግ አይተናል። ሙቭ ማድረግ አይተናል። ድራግ ኤንድ ድራፕ አይተናል። ኮፒ አድርገን ቤት ፔስት እንደምናደርግ ከት ደግሞ ኮንትሮል ኤክስን ይሄ የኪቦርድ ሾርት ከቶች ይባላሉ። ወደፊት በፒዲኤፍ እንትን ሊንኩን አስቀምጥላችሁና ትሞክራላችሁ። እነዚህ የኪቦርድ ሾርት ከት የሚባለውን እየሞከራችሁ ፋሚሊየር ራሳችሁን ታደርጋላችሁ ማለት ነው። ስቶር ማድረግን ይሄ ሁሉን ነገር ድራግ ኤንድ ድራፕ ኮፒ ፔስት አድርገን አይተናል። የቀረን የመጨረሻ ቶፒክ ሴቭ እና ሴቫስ ምንድን ነው ልዩነቱ የሚለውን ነው። ሴቭ እና ሴቫስ ደግሞ አሁን ለምሳሌ ፋይላችንን እዚህ ጋር መተን ፋይል ምንድን ነው እንመለስና ዶክመንትስ ላይ ፋይል አንድ አዲስ ፋይል ክሬት እናድርግ። ወርድ ዶክመንትስ ፋይል
ከዛ ይሄንን ረብናልኩና ስም ሰጥቼው እዚህ ጋር መጣሁና ይሄንን ስም እዚህ ጋር ቴስት እየጻፍኩ ከዛ እዚህ ጋር አሁን አውቶ ሴቭ ያደርጋል። እኔ አውቶ ሴቭ ኦን ስላደረግኩ ነው። ኦፍ ካደረጋችሁት ሴቭ ማድረግ አለባችሁ። ልክ አሁን እዚህ ጋር መጥቼ ኒው ብዬ ጻፍኩኝ። ኒው ስለው አሁን ለወጣ ኤክስ ብለው ሴቭ አላደረገልሽም፣ ሴቭ አርጊ። ሴቭ ማለት ይሄ ነው። ሴቭ ስለው አሁን ኦኬ ሴቭ አርጎ ይወጣል ማለት። አሁን ተመልሼ እንደገና ስከፍት አዲስ የጨመርኩት ነገር ይኖራል ማለት። አሁን ኦፍ ስላደረግኩት 10 ጊዜ አሁንም እንደገና መጥቼ ኒው ብዬ እንደገና አሁንም ስጽፍ ልወጣ ብል አሁንም ሴቭ አርጊ ይለኛል። ሴቭ አርጊ ይለኛል። ከዛ በላይ ያስወጣኛል ማለት ነው። ሶ እዚህ ጋር ኦን ማድረጋችሁ የሚጠቅማችሁ ሁሌም ራሱ 10 ጊዜ ሴቭ እንድታደርጉ አይጠይቅም። እንደገና እዚህ ጋር መተን ፋይል ላይ ልክ ሶሪ እንመለስና ይሄን ኦፍ ላድርገው። ፋይል ላይ መጣሁኝ። ይሄንን የአሁኑን ሴቭ አስ ስለው ለሁለት ነገር ነው። ሴቭ አስ አንደኛ ሪኔም ማድረግ ያላችሁበት ጋር ስም ይወስዳችኋል። የተለያየ የት ጋር ነው ሴቭ ማድረግ ኮፒ ማድረግ እና ታይፑን መቀየር ከፈለጋችሁ ነው ሴቭ አስ የሚመጣው። ከዛ እዚህ ጋር መጣና አሁን ይሰጠኛል ማለት ነው። ምን ልታረጊ ነው? ታይፑን መቀየር ከፈለጋችሁ እዚህ ጋር ወደ ዶክመንት ነው፣ ግን ወደ ሌላ ታይፕ መቀየር ወደ ፒዲኤፍ ለምሳሌ ማድረግ ከፈለኩኝ ይሄን ፎርማቱ እንዲቀየርልኝ ፈልጋለሁ ብዬ ስል እንደዚህ እንትን እላለሁ። ስሙንም ደግሞ የዚህ የፋይሉን ስም መቀየርም ከፈለኩኝ እዚህ ጋር እንደገና ደግሞ ኮፒ ማድረግ ሌላ ፎልደር ላይ ወይም ሌላ ፋይል ላይ ኮፒ ማድረግ ከፈለኩኝ ያንን ፋይል ሴቭ አስ የሚለው ከሴቭ የሚለየው ቅድም እንዳልኳችሁ ሴቭ አውቶማቲክሊ የኢሄድን ሴቭ ለማድረግ ነው። አውቶማቲክሊ ሴቭ እንዲያደርግ ኦን ካላደረግን በአጠቃላይ የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ መልካም